እግዚአብሔር ካልሰጠው ላይ አይቀበልም፣ ሳይሰጥ አይወቅስም። መክሊት ሰጥቶ ነው። ያልዘራውን አያጭድም፣ ያለ አቅማችን አይጠይቅም። አቅም እንደሌለን ካወቀ ምን ያደርጋል? አቅም ሰጥቶ ነው የሚጠይቀው። አቅም ሳይሰጥ ያለ አቅማችን ማናችንንም በሽታ ቢሰጠን፣ ችግር ቢፈጥርብን፣ መከራ ቢያመጣብን ያለ አቅማችን አይሰጥም። አቅማችንን ፈጽሞ ያውቃል እግዚአብሔር። ስለዚህ በጣም እንደማንችለው ካረጋገጠ የምንችልበትን ጉልበት ጨምሮ ነው። ስለዚህ ለቅዱስ ጴጥሮስም ጉልበት ጨምሮለታል። እግዚአብሔር ያልዘራውን አያጭድም፣ ያለ አቅማችን አይፈትንም፣ በሌላ ያላደረሰውን በእኛ አያደርስም። ከሰው አሳንሶ የሚጠላው የሚወደውም ሰው የለም። እግዚአብሔር ሰው ወዳጅ ነው። ሰውን ሁሉ ይወዳል፣ ለሰው የሚያቅሙን ይሰጣል። የሰውን ልብና ሁሉ መርምሮ ያውቃል። ባላወቀ የሚፈርድ የሰው ልጅ ነው። እግዚአብሔር ግን አቅማችንም ያውቃል፣ ድካማችንንም ያውቃል። ቁመን መጸለይ በምንችልበት ጊዜ ቁመን ባንጸልይም ያውቃል። ቁመን መጸለይ አልችል ብለን ተቀምጠን ብንጸልይም መቆም አለመቻላችንም ያውቃል። ተቀምጠን መጸለይ ሳንችል ቀርጠን ተኝተን ብንጸልይም መቀመጥ አለመቻላችንን ጭምር አውቆ ዋጋ ይሰጣል እግዚአብሔር። ድካማችን በደንብ ያውቃል፣ ይረዳል። ተፈትነን የወደቅንበትም ነገር ያውቃል። አውቀን የሰራነውንም ያውቃል። ሁሉንም ፈትኖ ያውቃል እግዚአብሔር በእውነቱ ማለት ነው። ተሳስተን ብናድርም ያውቃል። በደከምንበት ጊዜ ያጎደልነውንም ደግሞ አይቆጣጠርም፣ ቸር ነው፣ ያስተምረናል እንጂ። አንድ መነኩሴ ሰክሮ ጸሎቱን ሁሉ አቋረጠ። ጸሎቱን አቋርጦ ሰከረ፣ ተኛ፣ ሌሊት ሙሉ አደረ። ወደ ሰይጣን ደግሞ ታውቃላችሁ የኛ ሀገራችን ሰማይ ነው፣ መንገዳችን ሩቅ ነው። መንገዳችንም በሾህ የተመላ ነው። ጠላቶቻችንም የማይተኙ አጋንንት ናቸው። ለዚያውም ሊውጡን የሚፈልጉ እረፍት የሌላቸው ለማንም የማይራሩ። ሰይጣን በእውነት በጣም ጨካኝ ነው። በጣም በዚህ ቃል ብቻ የሰይጣንን ጭካኔ አልገልጠውም። በእውነት ያደገን ቢፈትንሽ ጀማሪን ግን ያለ ምሕረት ሲፈትነው ይገርመኛል። በእውነት ምን አይነት ምሕረት የሌለው እንደሆነ ምሕረት የተዘጋበት እንዴ! ሽፍታ እኮ ነፍሰ ጡርና ሴት ራሱ አይገልም፣ ሕፃን አይገልም። ዲያብሎስ ግን ከሽፍታም በላይ ክፉ ነው። ገና አቡነ ዘበሰማያት መድገም የጀመረውን ጀማሪ ክርስቲያን እንቅ መጥቶ አይራራም። እና ምሕረት የሌለው ጠላት ነው ያለን። እና ያ መነኩሴ ተኛ። ጸሎት ስናቋርጥ ሰይጣን እንዴት ተግቶ እንደሚጠብቅ ልብ በሉ። አቋርጦ ማለዳ ወጣ። ወደ ተግባሩ ሲወጣ አንበሳ እየገሳ መጣበት። አንዲት ቀይ ብላቴና መጣችና አባረረችለት። ትንሽ ሕፃን ልጅ ናት። አባረረችለት። ማታ ሰክሮ ራሱን ሳለ ትራሱን አመቻችታ አንጥፋ አስተኛችው። እዚህ አካባቢ የነበረው እባብ እንዳይበላው ጠብቃ በበነጋው አባረረችለት። ሁለተኛም አባረረችለት። ለካያች ቀይ ሕፃን ማን ነበረች? እመቤታችን ነበረች። በድካማችን ጊዜ ያቋረጥነውን አይቀየምም እግዚአብሔር ያውቃል። ግን ታዲያ አንበሳው እንዳይመጣ ማድረግ አይችልም ነበር እግዚአብሔር? ምን ማለት ነው? ድግም እንዳሰከር ለማለት ማንን አመጣ? አንበሳውን አመጣ። ብደክምም ግን አልጠላህም ለማለት ደግሞ ምን አደረገ? ደግሞ በእመቤታችን ረዳ ማለት ነው። እግዚአብሔር እንደዚህ ነው የሚያደርግልን በእውነቱ። ከዚህም በላይ አሁን ይሄ በእኔ እውቀት በሌለኝ ሰው የተነገረ የእግዚአብሔር ቸርነት ነው። እግዚአብሔር ቢናገር ቅዱሳንን ሐዋርያትና ቅዱሳን ሊቃውንት ቢገልጡት ኑሮ ግን እግዚአብሔርን ቸርነቱን በደንብ ማስረዳት ይችላል። እጅጉን ይገልጡልናል። ጥያቄው እንዲህ የሚል ነው። ስምዖን ወልደ ዮና ከነዚህ ሁሉ ይልቅ ትወደኛለህን የሚል ነው። ከነዚህ ሁሉ ይልቅ ሁለት ትርጉም አለው። አንደኛ ትወደኛለህ የሚለው እነዚህ የተባሉ እነማን ናቸው? አንድ ከሌሎች ሰዎች ይልቅ አንተ እኔን ልትወደኝ ይገባል ነው የመጀመሪያው ጥያቄ። ከነማን? ከ10 ሐዋርያት በላይ አንተ እኔን ልትወደኝ ይገባል ነው የሚለው ጌታ። ለምን ነው? ሰዎች መውደድ እኔን መውደድ ብቻ አይደለም ነው የሚለው ጌታ። ሌሎች ሰዎች ከሚወዱበት ፍቅር በበለጠ ትወደኛለህ ወይ ነው ጥያቄው። ከባድ ጥያቄ ነው። ዓለሙ አይደለም፣ በዓለም ላይ ያሉ ሰዎች አይደለም፣ ሐዋርያ ሆነው ከተጠሩ ሰዎች በላይ አንተ እኔን ትወደኛለህ ወይ ነው። ከ10 በላይ ለምን ነው? ከሌላው አብልጬ ታግሻለሁ፣ ከሌላው አብልጬ አድርጌልሃለሁ ነው ጥያቄው። ከሌላው አብልጦ ማድረጉ ምንድን ነው?
የመንግስተ ሰማያት መክፈቻ ቁልፍ የሰጠው ማንን ነው? ለሱ ነው። የቤተ ክርስቲያን አለት ያለው ማንን ነው? እሱን ነው። ብፁዕ ብሎ የጠራው ማንን ነው? እሱን ነው። ከሌላው አብልጬ አድርጌልሃለሁና ሌሎቹ ከሚወዱኝ በላይ ልትወደኝ ይገባል። ግን አንተ ከሌሎቹ ብዙ ለሌላ ያላደረኩትን ሁሉ ብዙ በድለኸኝ ብዙ አድርጌልህ አንተ ግን አብዝተህ በደልከኝ እያለው ነው። አብዝተህ ሌሎቹ ካንተ ያነሰ አደረኩላቸው፣ ግን ያንተን ያህል አልከዱኝም፣ ያም ቀርቶ አልጠረጠሩኝም። አንተ ግን ነው የሚለው ከሌላው አብልጬ ብውልልህ ከሌላው ብሰህ ካድከኝ ነው የሚለው። የፍቅር ተግሳጽ ነው ይሄ። 3 ጊዜ ካደው እሱ ነው። አሁንም ደግሞ የትናንትናው ይቅር ብዙ አልኩልህ ብዙ ካድከኝ፣ ደግሞ አሁን ብዙ ስለታገስኩ ከሌሎች የበለጠ ልትወደኝ የሚገባ አንተ ነህ ነው የሚለው። ከእግዚአብሔር ያለብን ዕዳ የምን ዕዳ እንደሆነ ታውቃለች? የፍቅር ዕዳ ብቻ ነው ያለብን። አንደኛ ለማንም ያላደረገውን ለኛ ያደርግልናል እያንዳንዳችን። ሁለተኛ ሰውን ከታገሰው በላይ ሁላችን ታግሶናል። በዚህ ምክንያት እግዚአብሔር ሰዎች እንዲወዱት ይፈልጋል። እግዚአብሔር ከሰዎች የሚፈልገው ጥያቄ ይሄ ነው። ከሌላ አብልጣችሁ ውደዱኝ። ሁለተኛ ጥያቄ ከቃሉ ጋር ናችሁ? ከምትወዳቸው ነገሮች በላይ ትወደኛለህ ወይ? ሌላ ጥያቄ እስኪ በሉ ሁላችሁም። አቤት ከምትወዳቸው ነገሮች በላይ ድገሙ በደንብ። ከምትወዳቸው ነገሮች ሁሉ በላይ እኔን ማንን? ክርስቶስን ማለት ነው። ከባድ ጥያቄ ነው ጎበዝ፣ ቀላል አይደለም። ሲሰሙት ቀላል ነው። ከምትወዳቸው ነገሮች ሁሉ በላይ ሰው እግዚአብሔርን የሚያከብረው በዚህ ነው። አሁን ከኃጢአት መውጣት የሚችለው በምንድን ነው? በዚህ። እሺ እንቅልፍ ትወዳለህ? ጥያቄ እንግዲህ ክርስቶስንም ትወዳለህ? ማንን የምትወደው ነው? አሁን ንገሩኝ ሁላችሁም። አቤት ሌሊት ለጸሎት ስንነሳ ምርጫው የሚቀርበው ለዚህ ነው። ጌታ ሌሊት ጸልይ ለምን ይለኛል? እንዲሁ ሲነጋ አይበቃም? እንዲሁ ምን አለ ቢያዝንልን ካላችሁ ከእንቅልፍ ሁሉ ይልቅ በሉ ሁላችሁም ትወደኛለህ ወይ በሉ እንጂ። ያንን ነው እንጂ እግዚአብሔር እንቅልፍ አሳጥቶ ማሰቃየት ፈልጎ አይደለም። ከእንቅልፍ ይልቅ እኔን ትወዳለህ ወይ በዚህ ግለጥልኝ ነው። ምልክቷ ምንድን ነው? እኔን መውደድ። እሺ ጾም አልጾምም እኛ እንጀራ ጋር ጥላለን። ከእንጀራ ሁሉ ይልቅ በሉ ሁላችሁም። እሺ ትወደኛለህ ወይ በሉ እንጂ። ይሄ ነው ጥያቄው። ሳንቲም አስራት በኩራት አውጣ አላወጣም። ከሳንቲም ይልቅ በሉ ሁላችሁም። እሺ ትወደኛለህ ወይ? ሹመት ትወዳለህ? ከሹመት ይልቅ እኔን የለም ጌታ ቆይ ሳምንት እንነጋገራለን። የዛሬ 6 ወር ንስሓ ገባበታለሁ እመጣለሁ። ለጊዜው ሹመቷን ስጠኝ ነው በቀኛ የምንለው ማለት ነው። ጌታ እስከ ማልዳ ጠብቀኝ 3 ሰዓት እንገናኛለን፣ እስከዚያ ልተኛ እስከ ማልዳ እንቅልፉን ኋላ አንተን ማለት ነው ማለት ነው። እግዚአብሔር የሚፈልገው ይሄ ነው። እሺ ሀሳው ጋር ተጣላን። ደግሞ ሀሳው ጋር ተጣላን ሄደን ልባችን ውልቅ እስከሚል አፋፉ ላይ ሆነን እንሳደባለን። አፋፍ መርጠን እንደ ድምፅ ማጉያ ማለት ነው። አርጎ ሰው እኮ የሚሳደበው ማምላክ ልጦ እኮ ነው የሚጥለው። እነግርሃለሁ ማስፈረጃ ይላል ወጥቶ ማለት። አሁን በደንብ ስሙ። ስንሳደብ የሚወጣል ምንድን ነው? ስሜት በሉ ወታባቱ ነገርኩት። ከስሜት ይልቅ በሉ ሁላችሁ በሉ እሺ ትወደኛለህ ወይ? ክርስቶስ የሚፈልግብን ይሄን ሌላ ምንም ወጪ አይፈልግም። እሱ ከስሜትህ ይበልጣል ወይ ነው። ተጣልተን ተጣልን፣ ውረድ ሜዳ ሆነ፣ ተፎካከርን፣ ተፋለጥ፣ ተደባደብን፣ ተነካከስን፣ ታረቁ፣ አልታረቅ እንዴት እሳ በቃ ታመርኩ። ለምን? ምንም ምክንያት የለም። እንዴት ነው? ይበሽቀኛል፣
ይበሽቀኝ ከስሜትህ ይልቅ በሉ እናንተ ሰዎች። እሺ ትወደኛለህ ወይ? ክርስቶስ የሚፈልገው ይሄንን ነው። ከስሜትህ ይልቅ ትወደኛለህ? እኔ አዎ ታረቅልኝ ይላል። ሌላ ምን ይፈልጋል? አሁን ምን እየመረጥ እንደሆነ ታውቃለች? ከአጋንንት ይልቅ ከክርስቶስ ይልቅ ጋኔንን መውደድ ይሄ ማለት ነው።